ሰላም ሰላም ውድ ፋሚሊ እንዴት ናችሁ? ውድ የዩቲዩባችን ቻናል ቤተሰቦች እንዴት ናችሁ? ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩት። እንግዲህ ጋይስ ዛሬ ይዤላችሁ የመጣሁት ደግሞ አጠር ያለ ቀልድ ወይም አስተማሪ የሆነ ነገር ልነግራችሁ ነው የመጣሁት። እንግዲህ ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱት፣ ላይክ ሰብስክራይብ እንዳትረሱ በዛው። እንግዲህ ጋይስ እሺ ወደ እንትኑ ስንገባ የሆነ ጊዜ እንግዲህ ኢትዮጵያ ውስጥ አንድ ገበሬ እና ይኖራል። እንግዲህ ይሄን ገበሬ ደግሞ ወደ ውጭ ሀገር መሄድ ይፈልግና ሰው ይጠይቃል። ሰው ደግሞ እንግዲህ ኢንፎርሜሽን ገጠር ሰው እንደምታውቁት አያገኝም። ከዛ በኋላ ይሄን ኢንፎርሜሽን በጠየቀ ሰዓት እንግዲህ ወደ ደላላ ይጠቁሙታል ማለት ነው። እና ያ ሰውዬ ደላላ ምናምን ያገኛል እና ደላላዎቹ ምናምን ያው እንግዲህ ደላላ አንድ ነገር ሲናገሩ ያው ሞቅ ደመቅ አርግቶ ያው እና የሚናገሩ ስለሆነ ከዛ ሰውዬው ምን አለት እንግዲህ በቃ መሄድ የሚፈልጉ ሰውዬው አሜሪካ ነበርና በሰዓቱ አሜሪካ ለመሄድ በጣም ቀላል ነው እና አሜሪካ ከሄድክ ደግሞ ገንዘብ በቃ ታፍሳለህ ከመሬት ይለቀማሉ። ያው እነሱ ያሉት ግን ያው እንደዛ አይደለም። ገንዘብ ያው በቃ በቀላሉ ታገኛለህ ለማለት ያለ የፈለጉት። ሰውዬው ደግሞ ገንዘብን ትለቅማለህ ሲሉት ያው ገጠር ሰው ስለሆነ በዛው ያዘው በቃ ይታፈሳል ከመሬት በሚለው ገንዘብ መልቀም ነው ብሎ ያዘው አእምሮ ሰውዬው ማለት ነው። ሰውዬው በሮቹንም ምኑንም ያለውን ንብረት ሸጠ፣ አጠራቅሞ ገንዘቡን ወደ አሜሪካ ትኬት ቆርጦ ገባ ማለት ነው። ሄደ። ከዛ አሜሪካ ገባና ከፕሌን ወርዶ ምናምን ከፕሌን ወርዶ እዛ ግቢው ማረፊያውን አለፍ እንዳለ በር ላይ የወደቀ ዶላር ያገኛል ማለት ነው፣ ገንዘብ። ከዛ ብሩ እንዳየው የሚል ጥሩ ነው እንዲህ ከመምጣቴማ ስራ አልጀምርም አላለም መሰላችሁ? ገንዘቡ ማንሳትተው ማለት ነው። እና የሰውዬ ተሸወደ ማለት ነው። ቢያነሳ ተጠቅሞ ነበር፣ ግን ያው ስራው ገንዘብ መልቀም ስለመሰለው ገንዘቡን አላነሳም ማለት ነው። እና ምን ልላችሁ ነው የመጣሁት ዛሬ፣ ብዙ ሰዎች ውጭ ሀገር የሚመስላችሁ ላይክ እንደዚህ ነው የሚመስላችሁ። በቃ ገንዘብ በቀላሉ ይገኛል ብለው ያስባሉ ብዙ ሰዎች አገር ቤት ያሉት። ግን እዚህ ከመጣችሁ በኋላ ግን አገር ቤት ማሰሩትን ስራ እንኳን እዚህ ትሰራላችሁ ማለት ነው። እዚህ ሀገር ምሳሌ ኢትዮጵያ ውስጥ የሌለ የጉልበት ስራ እዚህ ሀገር ሊኖር ይችላል። እና ስደት ላይ እንደዚያ አመለካከት ያላችሁ ብዙ ሰዎች አላችሁ። ገንዘብ በቀላሉ የሚመጣ ይመስላችኋል። እዛ አይደለም። ገንዘብ በቀላሉ የሚመጣ አይደለም። እዚህ ሀገር በጣም ይከብዳል። ያው ሲመነዘር ነው እንጂ ብሩ እዚህ ሀገር በጣም ትንሽ ነው የሚከፈለው። እና ደግሞ እዚህ ሀገር ስትመጡ ከኢትዮጵያ ስትመጡ ከኢትዮጵያ ለመውጣት ብቻ ነው የምትፈልጉት ጋይስ። ከኢትዮጵያ ለመውጣት ብቻ ነው የምትፈልጉት። እንደዛ ደግሞ መሆን የለበትም። ምክንያቱም ከኢትዮጵያ ብቻ ልውጣ ችግር የለውም ትላላችሁ። እዚህ ከመጣችሁ በኋላ ግን ብዙ ሪስክ አለ። ያ ሪስክ ደግሞ መቀበል አለባችሁ። ስለዚህ ከኢትዮጵያ ሳትመጡ ብዙ ማወቅ ያለባችሁ ነገር አለ። እዛ ሆናችሁ በምን መምጣት እንዴት መምጣት እንዳለባችሁ ገስት ይሄን ማወቅ ይኖርባችኋል ማለት ነው። እና ይሄን ለማወቅ ደግሞ እዚህ ያለን ሰው መማከር ወይ ኢንፎርሜሽን መሰብሰብ ያስፈልጋል ማለት ነው። ለምሳሌ እንግዲህ እኔ ይሄ በዚህ ዩቲዩብ ቻናል እንግዲህ ከኢትዮጵያ ወደዚህ ለሚመጡ ወይም ደግሞ እዚህም ውጭ ሀገር ላሉ ሰዎች አንዳንድ ኢንፎርሜሽን እንግዲህ ለመስጠት አስቤያለሁ ማለት ነው። እና እንግዲህ ጋይስ ይሄን ዩቲዩብ ቻናል ላይክ ሰብስክራይብ በማድረግ እንደዚህ ወንድሞቻችን ለመምጣት ወይም እዚህ ሀገር ላሉ ቀለል ያሉ ነገሮች ቢያንስ በትንሹ እንዴት መጠቀም እንዳለባቸው ማሳያቸው ይላል። ለምሳሌ እንዴት ስራ ምን አይነት ዌብሳይት ላይ ገብቶ መፈለግ እንዳለባቸው፣ ከኢትዮጵያ ደግሞ እንዴት መምጣት እንዳለባቸው፣ የባንክ አካውንት እዚህ ሀገር እንዴት መክፈት እንደሚችሉ በቃ ከሲም ካርድ ጀምሮ እንግዲህ አንዳንድ ነገሮችን እንግዲህ እዚህ ዩቲዩብ ቻናል ላይ አስተላልፋለሁ። እንግዲህ ጋይስ ይጠቅማል ብላችሁ ለምታስቡ ሰዎች ሼር እያደረጋችሁ ዩቲዩብ ቻናሉን እንግዲህ ላይክ ሰብስክራይብ እያደረጋችሁ ኮመንት አስተያየት ቀጣይ ምን አይነት ቪዲዮ እንደምሰራላችሁ በኮመንት አሳውቁኝ ጋይስ። ከተመቻችሁ ላይክ ሰብስክራይብ አድርጉ። ፋሚሊ ይመቻችሁ።